የስትሬት ኦፍ ሆርሙዝ ቢከፈት እንኳን ወር ደግሞ የሆርሙዝ ወሽመጥ ቢከፈት እንኳን ነዳጅ ወደ ነበረበት መረጋጋት እንዳይመለስ ሊያደርጉት የሚችሉ በተለይ ወደ ሀገራችን ወደ ተለያዩ ማጣሪያ ወደ ሌላቸው ሀገሮች ወር ደግሞ የኦይል ሪፋይነሪ ፋሲሊቲ ወደ ሌላቸው ሀገሮች የሚሄድ ነዳጅ እንዲስተጓጎል ሊያደርጉ የሚችሉ ጥቃቶች ነው እንግዲህ ትላንትናና ዛሬ የተፈጸሙት ማለት ነው። ኩዌት ውስጥ የሚገኝ አንድ ነዳጅ ማጣሪያ ተመቷል በትናንትናው ዕለት በነበረው የኢራን ጥቃት። ከዚህም በተጨማሪ ደግሞ የዩኤኢ ውስጥ የነበረ አንድ እንደዚሁ የጋዝ ፋሲሊቲ ከዚህ ቀደም ጥቃት ደርሶበት የነበረ የጋዝ ፋሲሊቲ ሙሉ በሙሉ ከጥቅም ውጭ እንደሆነ ትላንትና ዩኤኢ አሳውቃለች። ሚና አልአህመዲ ይባላል በኩዌት ውስጥ የነበረው ደግሞ የኩዌት ነዳጅ ማጣሪያ ማለት ነው። እኛ በተለይ ደግሞ ኢትዮጵያውያን ወር ደግሞ የተለያዩ ሀገሮች ከሚድል ኢስት ወር ደግሞ መካከለኛው ምስራቅ ላይ ዲፔንደንት የሆኑ ሀገሮች ማለት ነው የግድ ማጣሪያ ያስፈልገናል፣ ደግሞ የኦይል ሪፋይነሪ ያስፈልገናል። ኦይል ሪፋይነሪ ከሌለን የምንቀበለው ድፍድፍ ነዳጅ ገዝተን ምንም አንጠቀምበትም፣ እኛ ማጣሪያ ስለሌለን ማለት ነው። ኦይል ሪፋይነሪ ፖዘስ ስለማናደርግ ሌሎች ሀገሮች አላቸው ኦይል ሪፋይነሪ ራሳቸው ኦይል ማጣሪያ አላቸው። ድፍድፍ እየገዙ ነው እንግዲህ ራሳቸው ያጣሩት የሚያዙ ኢቭን እንኳን ላይክ ድፍድፍ ነዳጅ እየገዛን እኛ እንኳን ማጣራት ብንችል ኖሮ ከፍተኛ የሆነ የነዳጅ እንትን ይመጣልን ነበር፣ ደግሞ ነዳጅ በጣም ይቀንስልን ነበረ። አንድ ከኢትዮጵያ ከዚህ ጦርነት ወር ደግሞ ከዚህ ውጊያ መማር አለባት ብዬ የማስበው በባሌም ሆነ በቦሌ የነዳጅ ማጣሪያው ደግሞ ኦይል ሪፋይነሪ እንደሚያስፈልገን ነው። ዳውድ ቅድም የሰራውን ቪዲዮ አይታችሁ ከሆነ በጣም በዚህ በሚድል ኢስት ላይ ያወር ደግሞ የሚድል ኢስት ነዳጅ ላይ ዲፔንደንት የሆኑ ሀገሮች ከፍተኛ ጉዳት ወር ደግሞ ከፍተኛ የሆነ ስጋት እያስተናገዱ ከሚገኙ ሀገሮች መካከል እንግዲህ ኢትዮጵያ ተቀምጣለች፣ ግብጽ፣ ኢትዮጵያ ምናምን ተቀምጠዋል፣ እነ ህንድ ምናምን። ከሚድል ኢስት ወር ደግሞ ከመካከለኛው ምስራቅ ነዳጅ የሚጠቀሙ ሀገሮች አብዛኞቻቸው ኦይል ማጣሪያ የላቸው። ከፍተኛ ስጋት ሊፈጥርብን የሚችል ነገር ከፍተኛ የሆነ እንዴት ልበላችሁ፣ አሁን ሌላ እንደ ተመሳሳይ ነገር ቢነሳ ተመሳሳይ ነገር ቢፈጠርብን ችግር ውስጥ ነው የምንገባው። ይሄም አሁን የሆርሙዝ ስትሬት ወር ደግሞ የሆርሙዝ ሰርጥ የመከፈት አዝማሚያዎች እየተመለከትን ነው የምንገኘው። እንግዲህ መልካም ዜና ነው ይሄ የሆርሙዝ ሰርጥ መከፈቱ። የፈረንሳይ መርከብ ወር ደግሞ የፈረንሳይ ቃጫኝ ካርጎ ሺፕ እንግዲህ በስትሬት ኦፍ ሆርሙዝ በኩል ማለፉና ምንም አይነት ችግር ሳይገጥመው መንገዱን መጀመሩ እንግዲህ በአሁን ሰዓት ላይ ሪፖርት ተደርጓል።